ትዳርን ጠንካራ ከሚያደርጉ ነገሮች አንዱ ሚስጥር። የሁለታችሁ ሚስጥር ማንም ማወቅ የለበትም። እናት፣ አባት፣ ልጅ፣ ወንድም፣ ጓደኛ፣ የሃይማኖት አባቶች ያለ እግዚአብሔር በስተቀር ማንም ማወቅ የለበትም። ከአንድ ሰው ጋር ስትኖሪ ወይ ከአንድ ሰው ጋር ስትኖር ያለ መግባባት ሊፈጠር ይችላል። ያለ መረዳዳት ምንም በቃ ከሰው ጋር እየኖርን ያለ መግባባት ሊፈጠር ይችላል። ራሳችን ማስተካከል ስንጀምር ራሳችን ብቻችን ሚስጥራችን ይዘን ለመፍታት ስንሞክር እየተዋደድን እየተፋቀርን ሞር ጓደኛሞች እየሆነን ነው የምንመጣው። በእርግጥ አንዳንድ ትዳር ሶስተኛ አካል የሚያስፈልገው አለ። እኔ የምለው እነዚህ በቃ በጠቃቅን ነገር ወደ ጓደኛዋ ወይ ጓደኛው ይሄ እኮ ለዛሬ እንደዚህ ያደረገኝ እንደዚህ ሱስ ይሆንባቸዋል። ለመንገር በቃ ተሯሩጠው ችግሩን ከመፍታት እንዲያረገችኝ ይባባሉና ከዛ ሲበዛ ወደ ሶሻል ሚዲያ አምጥተው ይዘረግፉታል። ልምድ ነዋ። ከዛ ትዳር ምን ይሆናል? ይፈርሳል። ትዳራችን እንዲጠነክር ከፈለግን ትዳራችን በጣም ጤናማ የሆነ ለልጆቻችን ለኛም ጥሩ ትዳር እንዲኖረን ሚስጥራችን በራሳችን ይዘን መፍታት መሞከር አለብን። ካልቻልን በጣም አስቸጋሪ ከሆነ ደግሞ በተቻለ አቅም ቴራፒ ላይ መሄድ። ለምንድነው? ቴራፒ በስራው ምክንያት ስለሚያዩ ሚስቱ የምትለውና ባልየው የሚለውን የሁለታቸውን ሰምቶ ቅኑ የሆነ ፍርድ ሊሰጥ ይችላል። ወደ እናት፣ ወደ አባት፣ ወደ ጓደኛ ከሆነ ግን ወደ አንድ ሳይድ አድለው ስለሚፈርዱ በቃ ተበዳይ ሁሌ እኔ አሁን ስለ ባሌ ከተናገርኩኝ የኔ ዘመዶች ወይ የኔ ጓደኛ እኔን ነው የምታደላው ወይ እሱ ጋር እንደዛ ከሆነ ደግሞ እንደዛ ማለት ነው። ስለዚህ ከቻልን ቴራፒ ላይ መሄድ፣ ካልቻልን ግን ብቻችን ለመፍታት መሞከር በቃ ማንንም ካላስገባኝ ግን እመኑኝ ጓደኛሞች እየሆናችሁ እየተዋደዳችሁ ጥሩ የሆነ ለረጅም ዓመት አብራችሁ ትዘልቃላችሁ። እሺ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የተባረከ ቀን ይሁንላችሁ።